ድካሞቼን የምናገረው እዛ ጋር እንዲገጥሞኛል ትዳር ፌል አድርጌያለሁ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማው ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝም ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ ይሄ ነው ቴክ ኢት ኦር ሊቭ ኢት ነው አለቀ ስለዚህ ሲንሰሪቲ ይረዳሻል ማለት ነው አራተኛው ፖዚቲቪቲ ነው ፖዚቲቪቲ ቀናነት ነገሮችን አቃንቶ ማየት አስቸጋሪ ዓለም ውስጥ ነው የምንኖረው ግን ለውጠሽ ቀይረሽ አቃንተሽ ማየት ነው ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት አንድ በጣም ልቤን የነካው ታሪክ ልንገርሽ አንድ ሰው 3 ልጆቹን ይዞ ባቡር ውስጥ አለ እና ባቡር ውስጥ ሆኖ ቁጭ ብሏል እሱ ተክዞ ቁጭ ብሏል ከዛ ልጆቹ ይጫወታሉ በጣም ይጮሃሉ መኪና እንትን ውስጥ ባቡር ውስጥ በጣም ይጮሃሉ ሌላ ሰው መጽሐፍ እያነበበ ተቀምጧልና በጣም ረብሸውታል ልጆቹ ረብሸውት እየተበሳጨ መጥቶ መጨረሻ ላይ በድጋልና ልጆችን አትቆጣም እንዴ ያለው ልጆችን እንደዚህ ሲረብሹ አትቆጣቸውም እንዴ ያለው አባትየው ምን አለ መሰለሽ ይኸውልህ አሁን እኛ እየመጣን ያለነው ከሆስፒታል ነው እና የነዚህ ልጆች እናታቸው ባለቤቴ ሞታለች ዛሬ ነው ሞተች እነሱ ልጆቹ አሁን የገጠማቸውን ነገር እንዴት መግለጽ እንዳለባቸው ስለማያውቁ ምን መሆን እንዳለባቸው ስለማያውቁ ነርቨስ ሆነው እንደዚህ የሚሆኑት እኔ ደግሞ በሐዘን ተጎድቼ ነው ማረገውን አላውቅም አሁን ያ መጽሐፍ አንባቢ አስቢው እንዴት እንደሚያዝን እንዴት እንደሚሰበር ስለዚህ ግን ምን ሆነው ነው ምን ተፈጥሮ ነው እንዲህ ሊሆን እኮ ይችላል ብለሽ ማሰብ አቃንተሽ ማሰብ እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ እኔ አንድ ገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጨነጫለች ማለት አውቃታለሁ ግን ከመጠን በላይ በፊት ከማውቃት ብላ ትነጨነጫለች እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል አሁን እንደቀድሞ እንዴ እኔ መቆጣታችን ማለት እችላለሁ ግን የሷ ግን ተለየ ከዛ ዝም ብያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት የወር አበባ እየቀረ ነው አልኳት አዎ አለች እና አሁን ይሄ ፍላሽንግ ምናምን አለሽ ያልብሻል ፊት መወበቅ ፊት ማላብ ምናምን አዎ እና ያነጫንጭሻል ትቆጫለሽ እንደዚህ አዎ ስለዚህ እቺ ሴት የተቆጣችኝ ለምንድን ነው ሜኖፖዝ ስለመጣ ነው ስለዚህ ተደረጃታለሽ ማለት ነው በእድሜዋን ታውቂያለሽ በፊት ጸባዩን ታውቂያለሽ አሁን ቆጣ ንዴት ሲላት ታውቂያለሽ ስለዚህ ምን እንደሆነ ታውቂያለሽ የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል በትክክል በየወሩ የሚመጣው ይቀርና በ2 ወር ይመጣል አንዳንዴ በ15 ቀን ይመጣል እየቆየ መምጣት ይጀምራል ሆርሞናል ለውጦች ስላሉ ከዛ በጣም ድንገት ይሄ ሃት ፍላሽስ የሚባላል ድንገት ይወብቃቸውና ፊታቸውን ያለባቸዋል ይሞቃቸዋል ጸባያቸው ላይ ለውጥ ይመጣል ይናደዳሉ ይቆጣሉ ይነጫነጫሉ አሁን ይሄን አንደርስታንድ ማድረግ ያስፈልጋል እሱ ብቻ አይደለም ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደል ፕሪሜንስትራል ሲንድሮም የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል ብዙ ሴቶች ላይ አለ ይናደዳሉ ይቆጣሉ ያለቅሳሉ ምናምን አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል ምንድነው የተፈጠረው እንዴ ትናንትና ሰላም አልነበርሽም እንዴ ግን እሱ አሁን ፒኤምኤስ ነው ፖዚቲቭ ስትሆኝ እንዲህ ዕውቀቱም ያስፈልጋል ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ ትለይ እኔ አሮጋንስና ሚስ አንደርስታንዲንግ ግን እለያለሁ የትቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ ምትረጃቸዋለሁ ስለዚህ ፖዚቲቭ ስትሆኝ ስትለውጪው ከዛ አንድ ነገር ሲደርስብሽ ለበጎ ነው ከአንድ ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ በጣም ይረዳል ይሄ ቀናነት ነው የመጨረሻው
ጀነሮሲቲ ነው። ጀነሮሲቲ ደግሞ ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣ ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው ቆንጆ እንደሆነች ስነግራት ልግስና ነው። ጎበዝ አርቲስት ነህ አንተ፣ ጎበዝ ነህ፣ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ፣ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን፣ ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ፣ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው። እኔ በምን አምናለሁ መሰለሽ? ፕራክቲስም ስለማደርገው ነው። ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት፣ ሌትስ 100 ሺህ ብር አገኘ። ሃይማኖቱ የሚያዘው ይኖራል፣ አስራት ይኖራል፣ መባ ይኖራል። ሃይማኖቱ የሚያዘው ነገር አለ። ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት። ቢያደርግ ጥሩ ነው ለብቻው። ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያደርገውን አደረገ በሃይማኖቱ። እቺ ደግሞ 5000 ብሯ ከ100 ሺህ ብሯ ለሰው የምሰጣት ነች። ለስጦታ ለሰዎች የምሰጣት ገንዘብ ነች። ሲድ ነው፣ ዘር ነው። አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል። ያ ሃይማኖታዊ ስርዓቱ አለ፣ ላንቺ የሚያስፈልግሽ አለ። ትንሽ ደግሞ ለየት አድርገሽ አስቀምጥሽ። እቺ ደግሞ ለሰው የምትሰጥ ዘር ነች። እቺ ታስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ። እና አመለካከት ነው፣ አቲቲዩድ ነው። አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10 ሺህ ብር ከምትሰጥ እንዲቆጠርላት በእግዚአብሔር ምዛ አይቆጠርላትም። ለሚሊዮነር ሄደሽ 10 ሺህ ብር ሰጥ ጎበዝ የኔ ልጅ አይላትም ጌታ። ይልቅ ግን ለሚያስፈልጋቸው ሰዎች ለይታ አስቀምጣ ለሚያስፈልጋቸው ኒዱ ላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱን ተስማምተናል። ግን ለተረፈው ሰው እየወስዳ ብትሰጥ ምንም ኪሳራ ነው። ኒዱ ላላቸው ሰዎች ግን ብትሰጥ አስፈላጊ ነው። ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው።